አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። ቤተሰብ ሁላችሁንም ሰላም ብያለሁ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። እና ዛሬ ይዤላችሁ የመጣሁት በጣም ባለሙያ ሴት ጉድ የሚያስብል ሙያ ማለት ነው እና በነገራችን ላይ ዳቦን ስጋግር ማለት ነው ቪዲዮ እየሰራሁ ነበረ። ቪዲዮ ያኔ ሸር ማድረገው እና አሰሪዎች የመጡ እያወሩ ሲመጡ ድምጻቸው ስለገባ ድሌት አረኩት ማለት ነው። ምክንያቱም ያለ ፍቃድ ጥሩ አይመጣም ብዬ እኔ ደግሞ ትንሽ ነው የሚበቃኝ ፍራቴ ማለት ነው። ከዛ ድሌት አደረግኩትኝ እና ዳቦ ይሄ ደግሞ ማለት በጓደኛዬ በእንትን ጋግር ያለች በገላያ በዚህ በእርግጥ አይችለውም እና እኔ ምን አደረግኩኝ ጋግሬ ስለማላቅ ትንሽ እየቀነስኩና ወረቀቷ ላይ ያደረኩት ወረቀቱ ይታያል ማለት ነው። እሷ ላይ አድርጌ ይሄ ማለት ነው። ከዛ ያንኛውን እስከዛሬ በመጋግረው ሁሉ ጊዜም ስለመጋግር በፍሩን አረኩት ይሄን ማለት ነው። እና ያንኛውን 30 ደቂቃ ነው ያረኩት እንትኑ ማለት ነው። ግን እንትን አለ 15 ደቂቃ ላይ የሆነ ሸተተ ማለት ነው። ለካ ተቃጥሎ ነው ይሄ ማለት ነው። ከዛ 15 ደቂቃ ላይ 15 ደቂቃ ነው። ከዛ ስከፍተው እኔ እንዳልከፍተው ይነፍስበታል ብዬ ነው እንጂ እየከፈኩ ማየት ይችል ነበር። ግን ይነፍስበታል ብዬ አጉል መፈላሰፍ ማለት ነው። እና ቤተሰብ እንትን አልኩኝ ምንድን ነው የሚሸተው ምናምን ብዬ ሳይ እሱ ነው። ከዛ ክፍት ሳደርገው ተቃጥሏል ማለት ነው። ደግነቱ እንትን ይሄኛው ዳቦ አለን ይሄ ፍሩን ይሄ ማለት ነው። እና ግን የምር ይጥማል፣ ቢያርም ይጥማል። እና ምን ልላችሁ ፈልጌ ነው ቤተሰብ አሁን ቶሎ ጋግራችሁ ላይ አምሮት መብላት የምትፈልጉ ይበቃችኋል፣ ይሆናል። ቶሎ ነው የሚደርሰው 10 ደቂቃ 15 ደቂቃ ካልበዛ ሊጡ ማለት ነው። እና በጣም አሪፍ ነው ማለት ነው። ግን እዩት አሁን 10 ደቂቃ ምናምን ቶሎ ከፍታችሁ ማየት ማለት ነው። እኔ አንደኛ ወተት ቀብቼው ነበረ የሆነ ዳቦ ነጭ እንዳይሆን ማለት ነው። ምናልባት እሱም ሊሆን ይችላል እንትን ያለው ቶሎ እንዳር ያደረገው ማለት ነው። እና ደግሞ ገላያው 200 ላይ ነው የኔ ማለት ነው። እናንተ መቀነስ ትችላላችሁ። 100 ምናምን አለ አይደል? 150 ምናምን መሰለኝ 120 እንደዛ ላይ ማድረግ ትችላላችሁ ማለት ነው። ማየን አስታወስኩ በነገራችን ላይ እህሉ አንድ ሴቱ 12 ትል ነበረ ማየ ማለት ነው። የኔ ውድና እንደዛ ትል ነበረና እኔ ትዝ አለኝ የምር እውነትም እህሉ አንድ ሴቱ 12 እያልኩ ነበር እላችኋለሁ። ውድ ቤተሰቦቼ አሰላሙ አለይኩም ወረህመቱላሂ ወበረከቱ። ወሬ ያበዛሁባችሁ ማለት ነው።